ትንሽ ግራ የገባው ይመስለኛል። ሞጣ በተለይ የወሎ ኢትዮጵያውያን ወይም የወሎ የአማራ ልጆች በሚገርም ሁኔታ እያብጠለጠላቸው ሙልጭ እያደረገ ሲነግራቸው ምናምን ነገር ሰማውና በጣም በጣም አዝኛለሁ። ማለት ፎወ ለምን አስፈለገ? ገባ ለምን አስፈለገ? በጣም የቆሸሸ መክዬ እንዴት ነሽ ውዴ? በጣም ያዘንኩት ለምን አስፈለገ? ምንድን ነው ፍላጎቱ? ቤታዬ እንዴት ነሽ? እና በጣም በጣም የሚያሳዝን ነገር፣ ብዙ ነገር ማለት ይቻላል። አማራው በጣም እየተበደለ እየተጨቆነ ብዙ ነገር ያለበት ማህበረሰብ እንደሆነ ለእሱ መንገር መቼም ለቀባሪ አረዱት ነው። የመጨረሻ ቁስል ሲሰቀስቅበት ይውላል የአማራን ልጅ። ለምን እንደፈለገ አልገባኝም። ለምን እንደፈለገ ይህን ጉዳይ አልገባኝም። የወሎ ልጅ አለባበሳቸው ሽርጥ የለበሰም እንደወሎ ቆንጆ አለ እንዴ? በኢትዮጵያ ምድር ላይ በኢትዮጵያ ምድር ብትፈልግ በቁንጅና ወሎን የሚያክላል እንዴ? አለ እንዴ? ማንም አይከራከርም በዚህ ጉዳይ። ለአማራ ወሎ ኩራቱ እንጂ ውርደቱ አይደለም። እውነት ለመናገር እመቤቴን ለአማራ ወሎዬ ኩራት ነው። ለአማራ ለኢትዮጵያ ኩራት ነው እንጂ የምታንቋሸው ህዝብ እንኳን አይደለም። እና በሚደንቅ ሁኔታ የወሎን ልጆች ዝቅ ለማድረግ ለማዋረድ ምናምን ሲውተረተራቸው በጣም በጣም አዘንኩኝ። ኧረ እንደው እያስተዋልን እንናገር። እንደው ፖለቲካ ቢጠፋ ወሎ ሽርጥ እንዴ! ኢትዮጵያ ውስጥ እኮ ባህል ነው። አንተ ነህ እንጂ ያለ አይደል እንዴ? እንዳንተ አይነት ሰገጤ የዛሬን አያርገው እንጂ በሙቀት 100 ዲግሪ ገብቶ ጋቢ አርገ የምትወጣ ሰገጤ አይደለ እንዴ? ቢያንስ እነሱስ ሙቀት ሲሆን ሽርጣቸውን ለብሰው ምን አርገው ፏብልጭ ይላል። አንተ አለ አይደል እንዴ? ከረባትን ምንን አርገ ገብተ ከረባትን ምናምን ለብሰውላ ገብተ አንድ የወሎ ልጅ ብታመጣ አፈር የሚያስመስል አንድ ሽርጥ የለበሰ የወሎዬ ልጅ ቢመጣ አንተ ከረባትን ሱፍን ምን ለብሰ ይሄ ዝምባም ነው የምትባለው። አንድ የወሎዬ ልጅ አጠገብ ቢቆም የወሎ ወንድ አንድ ወሎዬ ወንድ እመቤቴ መሰክሬ አንድ ወንድ ሞጣ አጠገብ ቢቆም ሽርጥ ለብሶ እሱ ያለውን ነው የሚላቸው። ሽርጥ የለበሰ ፀጉሩን እንኳን አበጥሮ እቺ ሾጥ የሚያደርጓት ነገር አለች።